ሰላም እንዴት ናችሁ? ድና የተከበራችሁ አላችሁ ወይና ረብ ሲጀመር ከኋላ ስትሆን መጠርጠር ነበረብኝ። ወይኔ እግሬ ብሶብኛል። እመቤቴ ምን ሆኖ እንደዚህ እንደሆነ ብነግራችሁ ትስቁበታላችሁ። ምን ሆኜ ነው? ጂም ስፖርት ቤት ሄዶ የእግር ሰራው ማለት ነው። እና ረፊ በማርያም አይሁንም፣ መሆን የሌለበት ነገር ነው። እዚህ ጋር አይነካም። እሺ የኔ እናት እሺ ይሁንልክ። ለማንኛውም እንዴት ናችሁ ቤተሰብ? አይ ፋሚሊ እንዴት ናችሁ? እኛ ያለን ፈጣሪ ይመስገን። አርጅተህ ነው ግን እመን፣ ወገብ ነው እንጂ እግር ነው ታዲያ ሲያረጅ የሚከብደው ያው ነው ሁሉም ነገር። ጉቺ ተዋት ይቺ በእናትህ እጨምራለሁ ሌላ ራሱ። ኧረ እሱ እንደዛ ከሆነ እዛ የውሾች እርባታ ብለህ እነሱ ጋር ተጋብተህ ትኖራለህ። ትግሬ ስር ትመጣለች ደግሞ ተንኮለኛ። እሺ ለማንኛውም ዛሬ ለምን ነበር የመጣ ነው? ዛሬ አንድ ደስ በሚል ሀሳብ ነው የመጣ ነው እኔና ሀይሚ እና ከእናንተ የምንፈልገው አንድ ነገር አለ ከኛ ቤተሰቦች። እሱን ከመናገር በፊት ትንሽ እናውራቸው እስኪ እስከ ዛሬ ለነበረን ቆይታ ምናምን። አይ ሀይሚ አውሪ በደንብ። እንግዲህ ያው ትናንት ፕራንክ አድርጌ ታይታችኋል እና በፕራንኩ ብዙ ነገር እንዳያችሁበት እኔና ሀይሚ ምን ያክል እንደምንዋደድ ያያችሁበት ፕራንክ ነው ብዬ ተስፋ አደርጋለሁ። ምን ያክል እንደምንተማመን አይደል? የኔ አንበሳ በጥፊ ድርግም ማድረግሽው አይደለ? በዘነዘና የምጨምሪበት ችግር ነው። እና ቅዱሴ በጣም ምርጥ ወዳጃችን ነው፣ በጣም ምርጥ ወንድማችን ነው። በዚህ አጋጣሚ ምንም ማድረግ አልችልም። እኔ በጣም አናደኸኝ ስለነበር ነው እንጂ ልመታ ፈልጌ አልነበረም። ግን ትዕግስቴን ስለተፈታተንከው ነው እንደዛ ያደረግኩት። ተናድጄ ነው። እና የት እየዞሩ ነውም ካላችሁ መልሱን እንናገራለን። እየዞርን አይደለም፣ ራሳችኑ ቤት ነን እና እየዞርንም አይደለም። ይሄ አዲስ ቤት የኔና የሃይሚ እስከዛሬ የምታውቁን ሀይሚ ለብቻዋ ቻናል ኖሯት ብሩክ ለብቻው ኖሮ ነው አይደለም። ቢኤች ተለያይተው ነው አሁን ቢኤች አንድ ሆኖ እና ቢኤች ቲዩብ ብሩክና ሀይሚ ቲዩብ የሁለታችን ቲዩብ ነው እና ይሄ ዩቲዩብ ላይ ሀይሚ ልጅ ስትወልድልኝ ምናምን በከባዱ የምንመጣበት ዩቲዩብ ነው። ብዙ ጥያቄዎች የምንጠያየቅበት፣ ጨዋታዎችን የምንጫወትበት፣ ፈታ ዘና የምንልበት ቻናላችን ነው እና ሰብስክራይቡን እንግዲህ እኔ አላቅም፣ እናንተ ወስኑ። እግዚአብሔርን የምሬ ነው። የራሳችን የኔና ሀይሚ ቻናላችን ነው እና የጋራ ቻናላችን ነው። ከዚህ ቻናል ውጪ ሌላ ቢኤች ተብሎ ቢከፈት እኔ የለውበት። 3 ቻናል ነው ያለን፣ ሀይሚ ብሩክና ቢኤች የሚለው ነው። 3 ቻናል ብቻ ነው ያለን። ብዙ ጊዜ አዲስ ቻናል ሲከፈት ሌሎች እንትን ብለው ቪዲዮዎችን ወስደው በመጫን እንደዛ ያደርጋሉና ከዚህ ቻናል ውጪ ሌላ ቦታ ሌላ ቢኤች የለንም። አንድ ቢኤች ነው፣ እሱም ይሄ ነው። ዛሬ መተንላችኋል። ያው የጨረቃ ፋሚሊ ላይክ እንዴት ነው በእንትን ነው የሚታወቀው አለ አይደለ? ላይክ እኛ ጓደኞቻችንን ወዳጆቻችንን ሰብስክራይብ አድርጓቸው